አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ወንድሞችና እህቶች አሁን ያለንበት ቀናቶች አሽሩ ዙልሂጃ ገብቷል። ኢንሻአላህ ስለሱ ትንሽ ላስታውሳችሁ ነው። እንግዲህ አሽሩ ዙልሂጃ አላህ ሱብሓነሁ ወተዓላ የማላባቸው ቀናቶች ናቸው። ነቢያችን ዓለይሂ ሰላቱ ወሰላም በእነዚህ ቀናቶች ላይ በጣም ሐስ አድርገዋል፣ ሐድ አድርገዋል፣ ቅስቀሳ አድርገዋል። ሰዎች መልካም ስራ እንዲሰሩና የተለያየ ኸይር ስራ እንዲሰሩ በእነዚህ ቀናቶች ላይ ነቢያችን ዓለይሂ ሰላቱ ወሰላም በተለያየ ሐዲሳቸው ላይ ተናግረዋል ማለት ነው። አላህ ሱብሓነሁ ወተዓላ በተከበረው አያው ላይ ምን ይላል? ወልፈጅሪ ወለያሊን ዓሽር ይላል፣ ወሸፍዒ ወልወትር ይላል። ይሄ ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላ ወልፈጅሪ በፈጅር እምላለሁኝ ይላል። አላህ ሱብሂ ላይ በሚወጣው በሆነው በቀዩ ኑር በዛ በፈጅሩ እምላለሁኝ። ወለያሊን ዓሽር ይላል፣ በአስሩ ቀናቶችም ደግሞ ማለት ነው በእነሱም እምላለሁ ይላል። ያኒ አላ አሽሩ ዙልሂጃ እነዛ 10 ቀናቶች ነው ይላል ማለት ነው። ዘሃበ ጁምሁሩል ሙፈሲሪን አብዛኛው ጁምሁሩ ሙፈሲሮች ማለት ነው ጁምሁሩል ሙፈሲሪን በዚህ ማለት ነው ምን ብለዋል? ይሄ ወለያሊን ዓሽር በሚለው ዙሪያ ላይ ማለት ነው ይሄ አሽሩ ዙልሂጃ ነው ብለው በዚህ ፈስረውታል ማለት ነው ጁምሁሩ ሙፈሲሪን አጠቃላይ ማለት ነው። ስለዚህ እነዚህ ቀናቶች ማለት ነው የተስማሙበት በጣም አላህ የማላበት የሆኑ ቀናቶች ነው። በእነዚህ ቀናቶች ውስጥ የተለያየ መልካም ስራ ልንሰራ ይገባል ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም በሐዲሳቸው ላይ ቡኻሪ ላይ በተዘገበ ዘገባ ነው አብዱላህ ብን አባስ ረዲየላሁ ዐንሁማ ሲናገር ምን ይላል? ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ማሚን አያሚን አልዓመሉ ሷሊሁ ፊሃ አሐቡ ኢለላሂ ሚን ሃዚሂል አያም ያኒ አልዓሽር አዋኢል በነዚህ ማለት ነው ከነዚህ ቀናቶች ውስጥ ቀን ምንም ቀን የለም እንደዚህ እንደ ቀን ምንም ቀን የለም። አላህ ዘንድ ተወዳጅ የሆነ ስራ የሚሰራበት ቀን እንደዚህ ቀን የለም ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሰሃቦቹ ረዲየላሁ ዐንሁም አጅመዒን ይህን ሲሰሙ ምን አሉ? ቃሉ ያ ረሱለላህ ወለል ጂሃዱ ፊ ሰቢልላህ ብሎ ስላቸው ወለል ጂሃዱ ፊ ሰቢልላህ አሉ። በአላህ መንገድ ላይም በመታገልም ቢሆን ይህን በዚህ በነዚህ ቀናቶች ውስጥ የሚሰሩ መልካም ስራዎች የሚያክል አይሆንም አሉ ነቢያችን ዓለይሂ ሰላቱ ወሰላም። ባይሆን ኢላ ኸረጀ ረጁሉን ቢነፍሲሂ ወማሊሂ ፈለም የርጅዕ ሚን ዛሊከ ቢሸይኢን አሉ። ሰውየው ማለት ነው ለጂሃድ ብሎ ወጥቶ ነፍሱንም ማለት ነው ሰውቶ ገንዘቡን ጨርሶ ምንም ነገር ይዞት አይመለስ በዛው ማለት ነው የቀረ ሲቀር ማለት እሱ ሊስተካከል ይችላል አሉ ነቢያችን ዓለይሂ ሰላቱ ወሰላም። ስለዚህ ይሄ ማለት እነዚህ ቀናቶች በጣም ውድ የሆኑ የተወደዱ ቀናቶች ነው። ደግሞ ከዛ ውስጥ ማለት ነው ወስያሙ ሚን አዕማሊ ሷሊሃት ነው። ወስያሙ ሚን አዕማሊ ሷሊሃት ነው። እንግዲህ እዚህ ውስጥ ይገባ ማለት ጾም ደግሞ ተዒባዳ ሁሉ ትልቁ አንገፋ ዒባዳ ማለት ጾም ነው ማለት ነው። ጾም ነው። ጾም እየጾምን ማለት እነዚህን 9 ቀናቶችን እየጾምን ማለት በጾምም በቂራአተ ቁርአንም በዚክርም በተለያየ መልካም ስራ በሰደቃም ልናሳልፈው ይገባል ማለት ነው። ነቢያችንም ዓለይሂ ሰላቱ ወሰላም ያው ፊ ሱነኒ አቢ ዳውድ ላይ ወገይሪሂ የተዘገበ ዘገባ አለ። ነቢያችን 9ኙን ቀን ሁሉ ጾመውታል የሚል አን ባዕዲል አዝዋጅ ከሚስቶቻቸው ማለት ባዕዶቹ አንዷ ያወራችው ሪዋያ አለ ማለት ነቢያችን አሽሩ ዙልሂጃ ገባ ጊዜ 9ኙን ቀን ሁሉ ጾመውታል የሚል ሪዋያ አለ ማለት ነው። ይሄን ደግሞ ነሽኹል አልባኒ ረሂመሁላህ ሐዲሱ ኢስናዱ ሶሒሁን ብሎታል። ኢማሙ ነወዊ ሐዲሱን ሶሒህ ነው ብሎታል ማለት ነው። ሰነዱ ሶሒህ ነው ብሎታል ማለት ነው። ስለዚህ ጾም ሰዎች ራሱን ችሎ የመጣ የለም እያሉ የሚያወሩ ሰዎች አንዳንድ ሰዎች ሊኖሩ ይችላሉ። ምንም ባለማወቅና ባልሰሙ ያሰሙት ሊሆን ይችላል ብለን እናልፋቸዋለን። ወላኪን ያው እንግዲህ ነቢያችን ጾመውታል የሚል አለ። ነቢያችን ዓለይሂ ሰላቱ ወሰላም 9ኙን ቀን ሙሉ ጾመውታል የሚል ሐዲስ አለ። ሼኹል አልባኒ ሐዲሱን ሶሒህ አድርገውታል። ኢማሙ ነወዊ ረሂመሁላህ እነሱ ሐዲሱን ሶሒህ አድርገውታል። ስለዚህ 9ኙን ቀን ሙሉ መጦም በጣም የተወደደና መሽሩዕ የሆነ ነው ማለት ነው። ሌላው ምንድነው? 9ኛውን ቀን በተመለከተ ነቢያችን ዓለይሂ ሰላቱ ወሰላም ሱሙ የውሙል ዓረፋ ብለዋል። የዓረፋን ቀን ጾሙ ብለዋል። ለምንድን ነው? ፈኢነሁ ዩከፊሩ ሰነተል ማዲያ ወልባቂያ ብለዋል። ያለፈውን ዓመታትና ወደፊት የሚመጣው ማለት ነው አላህ ወንጀላችሁን ይሰርዝላችኋልና
ጾሙ ብለውታል ነቢያችን ዓለይሂ ሰላቱ ወሰላም ጾሙ ብለዋል። ዘጠነኛዋ ቀን ራሷን የቻለች ሐዲስ መጥቷል። በጣም ማለት ነው ያለፈውን ወንጀል የሚመጣውን የሚሰርዝ ነው ማለት ነው የሚሰርዝ ነው። ስለዚህ እነዚህ ማለት ነው ዒባዳዎች በጣም በዚክርም በቁርአንም በዒባዳም ልንጠናከር ይገባል። መስጂድም እየገባን አመለን ሷሊህ ሲባል ሁሉም ይገባል። ፈርዱም ራሱ ሶላተ ጀማዓ ራሱ መስገዱ አመለን ሷሊህም እንደሱ የለም። መዘናጋት የለብንም። ልንጠናከር በሶደቃውም ሆነ በማንኛውም ነገር ልንጠናከር ይገባል ማለት ነው። ሁላችንም እንግዲህ አላህ ያድርሰን። የዓረፋንም ቀን አላህ ያድርሰን ሁላችንም ማለት ነው። ዒባዳውንም አላህ ያጠናክረን ለማለት ነው። ይህንን ማስታወስ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።